ክርስቶስ አይኑን ያበራለት ያን ሰው ታሪክ ተጽፏል። ይህ ሰው ጭራሽ አይን ያልነበረው ሰው እና ጌታችን አይቶ እባክህ አይኔን አብራልኝ እንደማይለው ስላወቀ ወደሱ ቀረብ ባለና መሬት ላይ ምራቁን ተፋና መሬት ላይ ጭቃ ለውሶ የዚህን ሰውዬ አይን ሰራለት። ከዛ ሂድና በሰሊሆም መጠመቂያ ተጠመቀ። ይህ ሰው ተነስቶ ሄደ። እኔ በጣም ይገርመኝ የዚህ ሰው እምነት ፊቱ ላይ ምንድነው ክርስቶስ የቀባው? መልሱልኝ። ፊታችሁ ላይ ጭቃ ተቀብቶ መሄድ ሂዱ ብትባሉ ትሄዳላችሁ? ጭቃ ፊት ላይ ኖሮ ቢያንስ ትጠርገዋል። በእውነት ሰው ሽቶ ከሚቀባ ክርስቶስ ጭቃ ቢቀባ እንደሚሻል ታውቃላችሁ? የክርስቶስ ጭቃ ከሰዎች ሽቱ ይሻላል። አይን ነው የሚሆነው። በእምነት ሄደ፣ ተጠመቀ፣ አይኑ በርቶ እያየ መጣ። ይገርማችኋል። ክርስቶስ ጭቃ የለወሰው መሬት ላይ ትፍ ብሎ ነው። ፊቱ ላይ አይደለም የተፋበት። ምን ላይ ነው የተፋው? ቅዱስ ኤፍሬም ሶርያዊ የተባለ አባት ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋበትም። ሰው መሆኑን አክብረ መሬት ላይ ነው የተፋው። አሁን የኔ ጠንቋይ ቢሆን እርግጠኛ ነኝ የሚተፋበት ምኑ ላይ ነው? ምኑንም ማኝኮ ና ብሎ ፊቱ ላይ ነው የተፋው። ክርስቶስ ግን አከበረው። መሬት ላይ ተፋለ። የዕውሩን አይን ስታበራ ላድነው ነው ብለህ ፊቱ ላይ አልተፋበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ ትፍ በልብኝ፣ በፈቃዴ ያጠፋሁትን አይኔን በፈቃዴ አብራልኝ ይላል። የሁላችንን አይኔ ያበራል። አሁን የሰው ሲፈወስ ጫፍ ፈሪሳውያን ተበሳጩ። እንዴት ልታይ ቻልክ አሉት። እኔም አውቀው ነገር የለም አይኔን ያበራው እሱ ነው። ይተጠመቃለኝ ተጠመቅኩ እያየው መጣዋል። ግድ የለህም ይሄ ሰው ኃጢአተኛ ነው አሉት። ክርስቶስን እኮ ይህ ሰው ኃጢአተኛ ነው ሲሉት እንዴት የሚገርም ንግግር ተናገረ መሰላችሁ? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አሉት። በሚወዝኛ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ቃላት ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል።